በእንግላንድ ሀገር እየኖረ ነው። በጣም ነው የሚገርመው። በዛው የኔ ትልቁ ምኞት የነበረው አሜሪካ ኤምባሲ ሄጄ አሜሪካ ኤምባሲ ከሰጡኝ በኋላ ቪዛውን ከሰጡኝ በኋላ አሜሪካ ሄጄ ከአሜሪካ በምናምን አድርጌ እንግሊዝ ገብቼ ለአርሰናል ለመጫወት ነበር ኳስ። አንተ ታላቅ አንተ አትቀምር። ሹፈት ነው ያዝከው አንተ አትቀምር። እግዚአብሔር ነው። እኔ በጣም ብዙ ጊዜ ህልም አይቻለሁ። ኢትዮጵያ ብሔራዊ ቡድን ከብራዚል ጋር ለዓለም ዋንጫ ደርሶ አንድ እኩል ነበርን። እሺ ከዛ መጨረሻ ላይ ሊነፋ አካባቢ አንድ ምናምን ደቂቃ ሲቀር ቅጣት ተሰጠ ለኢትዮጵያ ብሔራዊ ቡድን። ቀረቀርኩት። አይሽ ነው እግዚአብሔርን ይሄን ማለት በጣም ብዙ ጊዜ በህልም ያየሁት በጣም ብዙ ጊዜ ማለት ኳሶችን ደግሞ እርግጠኛ ነበርኩኝ። አሁን ሰፈር ሳይሆን እንዴት እንደሚያሳዝ በቃ ያዝኑልኛል። አሁን ብዙ ኦዶች ናቸው ኢትዮጵያ የዓለም ዋንጫ ፍጻሜ። በዛ ልክ ነበርኩ ነው እርግጠኝነቴ በጣም ከምልህ በላይ በቃ። እና አሁን ሰፈር ሰው ሲያየኝ ይሄ ልጅ እኮ ተሰናክለው የሚባለው ሴካፋ ፍጻሜ አድርገውሽ አትሊስት በቃ አሁንማ ምንም በቃ እኔም አረጀሁ። እኔም አልቀረቅረውም ምንም የሚፈጠር ነገር የለም። ግን ሰፈር እንዳለ የሚጠብቁኝ እኔ ኳሶች እንደሆነ አላቀሪ ሁሉም ብሉ ምንም ጎበዝ ነበርክ ነው የዛኔ ጥሩ ነበርኩኝ በእናትህ